ሐኪሞች እርስ በእርስ ታስተዋውቁን የተሻለ ይሆናል። ግን ሬዚደንቶች ምናልባት ይሄ ሲኒየር ይሰማኝ ሆን ይሄ እንደዚህ ለኝ ሆን አይነት ነገሮች ሊኖሩ ይችላሉ እና ግን አትፍሩ። ጀስት ቤዚክ የሆነ ነገር ነው የምንነጋገረው። ኢንሰልት አይደለም፣ ወይም ደግሞ ይሄ እዚህ ጋር ጥላቻ ወይም ደግሞ ስድብ ወይም ሌላ ነገር አይደለም። ውይይት ነው የምናደርገው። ውይይቱ ደግሞ የሚጠቅም ጭምር ነው። እኔ ራሴ የሚጨምረው ሀሳብ ይኖራል። ስፔሻሊ ሬዚደንሲን ታፍ ከሚያደርጉት ወይም ደግሞ ከባድ ከሚያደርጉት ነገሮች ውስጥ ብዬ ራሴ የማስባቸው እኔ የሚያጋጠሙኝ ከራሴም ልምድ ሼር አድርጋቸዋለሁ። በምን መልኩ አለፍ ነው የሚለውን ነገር ሼር አድርጋቸዋለሁ። ስለዚህ አይ ቲንክ ጂፒዎች ቦታውን ሞር ለእናንተ እንተዋለን፣ ሬዚደንቶች ለእናንተ እንተዋለን። ሜዲካል ስቱደንቶች ኢንተርኖች ካላችሁ መግባትና ጆይን አድርጋችሁ ዲስከስ ማድረግ ትችላላችሁ ነው በሰዓቱ ጉዳይ። ታረጉልን ደስ ይለኛል። ዋንኬ ሰው ማየት አለበት ይህ ቪዲዮ ብዬ አስባለሁ እና አትሊስት 1000 ሐኪም መኖር አለበት ነው። ሌላ ከበደ ዶክተር ከበደ ጊዜው ያንተ ነው። 4 ደቂቃ ባልሞላ ጊዜ ውስጥ ጥያቄዎችን፣ ሀሳብህን፣ መፍትሄም ካለ በዛው መፍትሄዎቹን ብትገልጽልን መድረኩን ላንተ ሰጠ ነው። ሚዩትን አንሳ ዶክተር ከቤ። እሺ ዶክተር አብይ ስላገኘው ደስ ብሎኛል። እውነት ሶሻል ሚዲያ ለመጀመር ስል የመጀመሪያ ያየሁት የአንተን ነገሮች ነበር። እየገጠመክ የነበረውን ስትራግል አንስተከዋል። አሁን ሬዚደንት ሐኪሞች እዚህ ጋር መጥተው የሆነ ነገር ቢናገሩ እንዳልከው ብዙ ቢሮክራሲ አለ። እኛ እያወራን ያለ ነው ምንድን ነው የሬዚደንት ሐኪም የኢንተርን ሐኪም ላይፍ ይቅለል ነው። ደሞዙን እንኳን ባያገኝ ሜዲካል ስኩል ላይ ያሉ ነገሮች ብዙ መስተካከል ያለባቸው ነገሮች አሉ ብዬ አምናለሁኝ። እኔ ብዙ የሚስተካከሉ ነገሮች አሉ። እንደ ምሳሌ ለመጥቀስ ያክል የትምህርት ስርዓታችን በጣም ጥሩ አይደለም። አንዱ ገዢ ነው፣ አንዱ ተገዢ ነው። እታችም ሃይስኩልም ስንማር የነበረው ነገር አስተማሪ ሁሌም ትክክል ነው፣ አስተማሪ ሁሌም ጸባዩ ኖርማል ነው ተብሎ ነው የሚታሰበው። ወጪዝ ደግሞ እንዳደግንበት ሁኔታ ይወሰናል። ያደግንበት ማህበረሰብ፣ ያሳደገን ቤተሰብ ይወስነዋል የኛም ባህሪ። ብዙ ጊዜ ትምህርት ቤት ላይ እኛ የምናጠናው ምንድን ነው? ትምህርት ሳይሆን የሐኪሞችን ባህሪ ነው የምናጠናው፣ የሪያሊቲ ስለሆነ ማለት ነው። ያ ሲሆን ደግሞ ብዙ የሚመሰቃቀሉ ነገሮች አሉ፣ ብዙ የሚበላሹ ነገሮች አሉ እና የሆነን ሐኪም ፈርተን በምንማርበት ሰዓት ላይ የሆነን ሰው ፈርተን በምንማርበት ሰዓት ላይ እዛ ጋር ያለው ይሄ ፋይናንሻል በርደኑ ብቻ አይደለም ሰውን አሁን ወደ ትምህርት ቤት እንዳይገባ የሚያደርገው። በትልቅ እድሜው ትልቅ ሆኖ መሰደብ የሚፈልግ ሰው የለም በዚህ እድሜው። እኔ አሁን ብትጠይቁኝ እኔ መሰደብ አልፈልግም፣ ግን ይህን ነገር አስተካከል which is ኖርማል ነገር። አንድ ሰው መጥቶ አንተ እኮ ሐኪም መሆን አልነበረብህም፣ የሆነ እርሻ ነው ማድረስ የነበረብህ። እርሻ ባርስ ኖሮ መጀመሪያ እዛ 10ኛ ክፍል ምናምን ወድቅ ነበረ፣ ምክንያቱም አላጠናማ በስርዓቱ። እሱም ነገር አለ። ማያጠና ከሆነ ዱርዬ ከነበረ ያ ልጅ እና የጥናት እንትኑ ጥሩ ካልነበረ ሐኪም አይሆንም። ውጭ ይዞ ቤስ እኮ የምናውቀው ነገር ነው። አሁን እናንተ ቀደም ያነሳችሁት ኤቭሪ ነገር እኔ እስማማበታለሁ። መማር እንትንን ይቀንሳል። ምንድን ነው ከላያችን ላይ በርደንን ይቀንሳል። በብዙ ነገር ይጠቅመናል። እሱን ጠልተን አይደለም። ነገር ግን ሜዲካል ስኩል ላይ ያለው ቢሮክራሲ ብዙ መስተካከል ያለባቸው ከደሞዝ ባሻገር ይህ አሁን እኛ የምንለው ኢንሴንቲቭ ነገሩን ብቻ አይደለም እያሰብን ያለ ነው። ኢንሴንቲቭ ነገሩ በጣም ተጎድተናል። በጣም ብዙ ነገሮች ላይ እንበልና አንድ ሐኪም እንኳ አንድ ጂፒ ክፍለ ሀገር የሆነ ጤና ተቋም ላይ ፓራስታሞል ለመግዛት ከፍሎ ነው። ፓራስታሞል እዛው ጤና ተቋም መታከም እየቻለ የዚህ በጀት ዓመትክ የሕክምና እንትን ስላለቀ የተመደበልክ ከፍለ ነው መታከም የምችለው የሚባልበት ደረጃ ላይ ደርሷል። ከፍሎ የሚታከም ከሆነ ነገም ከፍሎ መታከሙ ስለማይቀር ወደ ሌላ ስትሪም ይሄዳል። ብዙ የምናያቸውን ሶሻል ሚዲያ ላይ የምናያቸው ሰዎች ብዙዎቹ ሐኪሞች ስፔሻሊ ሐኪሞች ወደ ሌላ ወይ የሚሄዱት ይሄ ነው። አብዛኛው ሰው ወጣት የሆነው ሐኪም መማር አይፈልግም። አሁን ላይ አሁን ብትሉኝ እኔ የሆነ ሳይድ ነገር ነው የምፈልገው። ለምሳሌ ዩቲዩብ ከፍቻለሁ። ዩቲዩብ ኦልሞስት ከከፈትኩ ዓመት ሆኖኛል። በዩቲዩቡ ቀጥላለሁ፣ ጤና ነገሮችን እያስተማርኩኝ። ከዛ የሆኑ ኮርሶችን ወስዳለሁ። ግን ሬዚደንሲ ጭራሽ ላሳስበው መቼ የሕክምና ስርዓቱ ካልተስተካከለ። ምክንያቱም አንድ ሰው በሆነ መምህር ስህተት
አንድ ሬዚደንትሺፕ 5 ዓመት ማለቅ እያለበት 8 ዓመት 9 ዓመት የሚቆያል። ዋይ በቃ ማለት አትሊስት እንደዚ አይነት ግጭቶች ካሉ ተቀይሮ ሄዶ የሆነ ቦታ የሚፈተንበት ወይ ሊፈጠር ይገባል ብዬ አምናለሁ። አንድ ሰው 9 ዓመት የሆነን ስፔሻላይዜሽን ለማግኘት እንትን ማለት የለበትም፣ ሰፈር ማድረግ የለበትም። ብዙ ሰዎች ራሳቸውን የሚያጠፉ አሉ። ተማሪ ሆነው ተማሪ ሐኪሞች ራሳቸውን የሚያጠፉ አሉ። ይ እንዴ ወጥተው እኮ በቃ ሶሳይቲን ሰርቭ ለማድረግ ነው። የራሱን ኢምፓየር ለመገንባት አይደለም። የራሱን የሆነ ደሴት ለመክፈት አይደለም። ያ ሰው የሚማረው በእጃ ዙር ሄሎች ነው። ከይቅርታ ጋር አንድ ደቂቃ አለ። ሀሳብን ጠቅልል አድርግልን። ሶሪ ብዙ ሰዎች ስላሉ ብዙ ማነሳቸው ነገሮች ነበሩ። እኔ እሺ ችግር የለውም። በአጠቃላይ ግን እኔ የትምህርት ስርዓቱ ቢስተካከል መልካም ነው ብዬ አስባለሁ። ያው እንትን የክፍያው ነገር ብዙ አሁን እዚህ ጋር 600 ምናምን ሰው ኦልሞስት ግማሹ ህብረተሰብ ክፍሉ ነው ብንል ማያውቃቸው ብዙ ነገሮች አሉ ስለ ሐኪሞች። ምክንያቱም ሚስተር ልጅ የሞተችብኝ በቶንሲል ብሎ ይላል። የሞተበትን ሪል ኮዝ እንትን አይልም። የሚያውቀው ሪል ኮዙን ሐኪሙ ነው። አውቶፕሲ ተሰርተዋል እና እንደዚህ አይነት ኬዞች ላይ በጣም ስትራግል መስራት የሚፈልጉ ተማሪዎች ሬዚደንትም ይሁን ኢንተርንም ይሁን ሲዋንም ሲቱም ይሁን ፒሲዋንም ይሁን ብዙ የሚያሳቅቁ መምህራኖች አሉ። ብዙ የሚያሳቅቁ ሰዎች አሉ። የአንተ መምህር ሳይሰራ አንተ ለምንድን ነው ቪዲዮ የሚሰራው? ያ መምህር ካልሰራ እኮ ይሄ ሰውዬ መክሊቱ በሶሻል ሚዲያው ጤናውን ማጉልበት ሊሆን ይችላል፣ ትምህርት በደንብ ማስተማር ሊሆን ይችላል አይደለ? እዛ ቦታ ላይ የግድ እንትን ኦፊስ ላይ ቁጭ ብሎ ማከም ብቻ አይደለም። የብዙዎቹን እኮ ሐኪሞች እናያለን። አሁን እንደ ሀገር ላይ አብዛኛው ኢንተርኖች ወጥተው ይሰራሉ። አብዛኛው ሐኪሞች የእነሱ ቪዲዮ እያየን ነው የተማርነው አይደለ? ያን ነገር ወደ እኛ ሀገር በእኛ ሀገር ቋንቋ ብዙ የሚችሉ መምህራኖች አሉ፣ ብዙ የሚችሉ ተማሪዎች አሉ። እነሱ ለምንድን ነው የማይሰሩት? ለምንድን ነው እዛ ጋር የሚታነቁት? ለምንድን ነው ወደ 4 ደቂቃ ከሆነ እጥር ምጥን እያደረግ በ4 ደቂቃ ሀሳብን ግለጽልን ዶክተር ሱራፌል። ምናልባት ዶክተር አክሎግ ጥያቄዎች ምናምን ካሉ ሲኒሮቻችን ከዚህ በኋላ ትመልሱልናላችሁ፣ አድቫይስ የሚጠየቅ ከሆነ። ዶክተር ሱራፌል አለክ? ራስን በቪዲዮ ብትገልጥ ጥሩ ነው። እሺ፣ አመሰግናለሁ። ይሰማል አይደል? ይሰማል፣ ይሰማል። እሺ፣ አመሰግናለሁ። በቅድሚያ ዶክተር አብይን ማመስገን እፈልጋለሁ። ይህም ፕሮግራም ሀሳባችን እንድንገልጽ የአብዛኞቻችን ችግር ስለሆነ ብዙ ሀሳቦች እንድናስተላልፍ እድሉ ስለሰጠን አመሰግናለሁ። እንግዲህ ብዙ ነገር ተብሏል እና እኔ አሁን አዲስ ማች ያደረኩ ፕሬዚደንትን ማለት ገና ልጀምር ነው። ጂፒ ጀነራል ፕራክቲሽነር ነበር። አሁን ተፈትኜ እጀምራለሁ በቅርቡ ማለት ነው ሬዚደንሲ። እና እኔ ሞር ወደ ችግሩ ነው ማመዝነው፣ ከችግሩ ነው ጥያቄ ለማንሳት ፈልገው እና አንደኛ የአብዛኞቹ ችግር አሁን ከበፊቱ በጣም ቀንሷል ማች የሚያደርገው ተማሪ ብዛት። ያ ነገር ደግሞ ምክንያቱ ምንድን ነው? የኢኮኖሚ ችግር በዋነኝነት የሚጠቀሰው ማለት ነው። እና እኔ ለምሳሌ ማልፈልገውን ነገር ማች አድርጌያለሁ። ማልፈልገውን ዲፓርትመንት ምኖረው ባህር ዳር ነው፣ እየሰራሁ ያለበርኩት ባህር ዳር ነው። እና እኔ መግባት ፈልገው የነበረው ዲፓርትመንት ማይነር ዲፓርትመንት አዲስ አበባ ውጤት የሚያስገባ የነበረ። ያው ግን በገንዘብ አዲስ አበባ ቢሄድ የቤት ኪራዩ ይወደዳል፣ ኑሮ ከባድ ነው በሚል ምክንያት ያው ማልፈልገውን ዲፓርትመንት እዚሁ ባህር ዳር ማች አድርጌያለሁ ማለት ነው። እና ምንድነው አሁን ምንድነው ማንሳት ፈልገው ጥያቄ በጤና ሚኒስቴር በኩል ምን እየተባለ ነው? ምንድነው አንደኛ ከታች የሚገቡት እየቀነሱ ነው። ሁለተኛ ስፔሻላይዝ የሚያደርጉ ቁጥር እየቀነሰ ነው። ችግሩም እንዳለ ነው ይታወቃል። እነሱ ምን እያሉ ምን አይነት መፍትሄ ለመስጠት እየተሯሯጡ ነው የሚለውን ነገር መጠየቅ እፈልጋለሁ። ሁለተኛ ደግሞ መደረግ ያለበት ነገር ማህበረሰባችንን ደግሞ ማሳወቅ አለብን። አብዛኛው ማህበረሰብ የሚያውቅ አይመስለኝም ስለ ችግሩ። ስለ አብዛኛው ጥሩ ተከፋይ እንደሆነ የሚያስባለ የሆነ የምንጠይቃቸው ጥያቄዎች ደግሞ የሆነ የቅንጦት አይነት ነገር የሚያስመስለዋል። እኛ ደግሞ ቅንጦት አይደለም የጠየቅነው፣ ቤዚክ ነገር ነው። የሆነ የበሉት የማድር የምኖር የሰርቫይቫል ጥያቄ ነው እየጠየቅን ያለ ነው። እና እንዴት ነው ማህበረሰቡን ማሳወቅ ያለብን? ሶሻል ሚዲያውን ክፍት ነው። ቲክቶክ ምናምን ሁሉም አብዛኛው ሰው ተጠቃሚ ነው። በቲክቶክ እየገባን ብዙ ነገሮችን መስራት አለብን። ሌላ ደግሞ ሰሞኑን በዚህ 2 ቀን ውስጥ የሰማ ነው
ከቱርክ መጥተው የኩላሊት ንቅለ ተከላ አድርገዋል 3 ሐኪሞች። ምንድነው ማህበረሰባችን የሚያስበው እኛ ጋር የኩላሊት ንቅለ ተከላ ማድረግ የሚችል ባለሙያ እንደሌለ እንደዛ አድርጎ ነው የሚያስበው። የሴታፕ ችግር እንዳልሆነ አይደለም የሚያስበው። እና አትሊስት የኛ ሐኪም የነበሩት በተለያየ ማሽ አድርገው የተለያየ ሀገር እየሰሩ ያሉ ሐኪሞች በዛ ሀገራቸው ላይ ምን እየሰሩ የሰው ሀገር ሂደው ምን እየሰሩ እንዳለ ምን አይነት ቢሆን የተለያየ አሪፍ ፖዚሽን ላይ ያሉ ሐኪሞች አሉ ይታወቃል። እሱን ግን ማህበረሰባችን አያውቅም። ከዛ እነሱ በሶሻል ሚዲያው ተጠቅመው እየሰሩ ያለውን ነገር የቶችታ እንደሚሰሩ ምን እንደሚሰሩ ለማህበረሰቡ ቢያሳወቁት፣ ከዛ ምንድነው ማህበረሰቡ ለካ የባለሙያ ችግር አይደለም ችግሩ የሀገሪቱ የሴታፕ ችግር ነው የሚለውን ነገር እንዲገነዘብ ያደርግልናል ማለት ነው። እና አሳጠር ለማድረግ እንግዲህ ጥያቄ ለሌሎችም እድል ለመስጠት በዚህ ላይ ይብቃኝ። እሺ፣ እናመሰግናለን። እስኪ ሁላችሁም እዚህ ያላችሁ እንግዲህ ዶክተር አብይ አሁን 1.6 ሚሊዮን ፎሎወር አለው። በዚህ ወር ወይም ደግሞ እስከሚቀጥለው ወር ብላን አድርገን 2 ሚሊዮን እናስገባዋለን። ሁላችሁም ሰብ ስፔሻሊስት ነች። ሁላችሁም ፎሎ አድርጓቸው። ዶክተር አብይ የበለጠ እንዲበረታታ ቴንኪው ነው የሚፈልገው። ከዛ ውጭ ምንም ክፍያ የለውም በዚህ ጉዳይ እና አበረታቱት። ሁላችሁም ሼር ኮፒ ሊንክ እንድታደርጉ ቪዲዮዎች ሲለቀቁ ላይክ እንድታደርጉ ይህንን መልእክት ለማስተላለፍ ነው። ዶክተር ሄኖክ ራስን ታስተዋውቀን። ይሰማል አይደል? ይሰማል ይሰማል። እሺ፣ ቪዲዮም ገባለሁ። እሺ፣ ሰላም ጤና ይስጥልኝ። እንዴት ናቸው? እግዚአብሔር ይመስገን። እኔ እንግዲህ ያው ሄኖክ እባላለሁ። አይታይም? ይታያል አይደል? አሁን ነገር አለ። የኔ ድምፅ ነው የማን ነው? በቃ አሁን እሺ፣ እንዴት ናችሁ? ይሰማል አይደለም? ይሰማል። እግዚአብሔር ይመስገን። እንዴት ናችሁ? በቅድሚያ ሁላችሁንም ሰላም እላለሁ። ዶክተር አብይ፣ ዶክተር ቢኒያም ሁላችሁንም እንዴት ናቸው? ጥሩ ውይይት ነው፣ እየሰማኋችሁ ነበር። ሌትሊ ነው ጆይን ያደረኳችሁ፣ ግን አሪፍ ነው። የምታነሷቸውም ነጥብ ጥሩ ነው። ዶክተር አብይ በግሌ ደግሞ አድናቂው ነኝ። የሚሰራውን ስራ በጣም እደግፋለሁ። በጣም መልካም ሀሳብ ነው። ቲክቶክ ላይ ምናምን ይሄ የሌሎችን ወይም የማንፈልጋቸውን ነገሮች ላይ ትኩረት ከምንሰጥ የምንፈልገው ነገር ላይ ትኩረት ብናደርግ የበለጠ ያድጋል። ስለዚህ ሚዲያ ወይም ሌሎች ነገሮች እነዛኞቹን ማንፈልጋቸውን ለምን አገንናቸው ከምንል እኛ የምንፈልገው ማግነን እኛ የምንፈልገው ማጉላት ብንችል የተሻለ ጥሩ ነገር ይመጣል። አሁን ቲክቶክ የህፃናት ሐኪም እንደመሆን ይመጣል። አትሊስት ህፃናት ብዙ ያሉ ቲክቶክ ቢያንስ ከዛ ውስጥ ከሚታዩት ይሄ ኢንፍሉዌንሰር ነን ከሚሉት መሀል ሾልኮ የወጣ አንድ ሐኪም መኖሩ በጣም ደስ ይለኛል። ምክንያቱም በጣም ሚዲያ ወይም ይሄ ሌሎቹ ትኩረት የሚሰጡት ነገሮች በሙሉ አይ ነው መዝናናት አለበት ሰው ቲክቶክ ላይ ሲገባ። ግን አትሊስት ለትውልዱ አርያ የሚሆን አንድ ሰው በማግኘቴ ደስ ብሎኛል። የምሬን ነው፣ ከልቤ ነው የምመሰክረው። ብዙ ጊዜ ምን አለ በሐኪሞች ዘንድ አሁን ኦልሞስት እየቀረ ይመስለኛል እርስ በርስ አለመደጋገፍ ወይም አንዱ አንዱን አለማበረታታት አለ። እሱን ያው በራሳችን ላይ መስራት አለብን፣ ማበረታታት። ሚዲያውም ይሄ አየሩም መድረኩም በጣም ክፍት ነው፣ ለሁሉም ይበቃልና እርስ በርስ መደጋገፍ መተዳደግ አለብን ሁላችንም። ይሄ ነው በዋነኛነት የምሰጠው መልእክት። ሌላ እንደ ሐኪም ራይት ነው ያው በጣም ብዙ ቻሌንጅ አለ፣ ፊል አረጋለሁ። አዲስ ጆይን የሚያደርጉት ሬዚደንቶችን በጣም ፊል አረጋለሁ ያለውን ሁኔታ። አሁን ከኔ በፊት ሲናገር እንደነበረው ብዙ ነገሮችን አልፎ ነው ሬዚደንት ያንን ሁሉ የስፔሻላይዜሽን ትምህርት ጨርሶ የሚመጣውና ይህንን ያው ህብረተሰቡ ቢረዳ መልካም ነው። አይ ነው አንዳንዱ ሰው ገንዘብም ባይኖር ምንም ባይኖር ስሜቱ የሆነ ሰውና መማር ያለበት ሰው አለ እንደው። ስለዚህ እነዛን ሰዎች ማገዝ
ህብረተሰቡም መረዳት አለበት። ከብዙ ነገሮች ሳይኮሎጂካል ድራማው ምኑን ሁሉን ነገር ፋሚሊ ኢሹን ሁሉን ነገር ችለው የሚማሩ ሰዎች አሉ። ይህንን አንድ የማነሳው ነጥብ ነው። ከዛ ውጭ ፊዚሻኖች ያው አሁን ባይዘዌ አሁን ያለው ጂፒ ወይም አሁን ያለው ሐኪሞች ብዙ ኦፕሽን እንዳላቸው ማየት ችለዋል። አሁን በጣም የጠበበ መድረክ ወይም የተጣበበ ነገር አይደለም ያለው። ሁሉም አማራጫቸውን ኦፕሽናቸውን ያያሉ። ይበልጥ መመክረው እሱም በደንብ አይተው አስበው በእጃቸውን የሚጠቅማቸውን ለይተው ይህ ዓላማ ነው ብለው ቢገቡ መልካም ነው እላለሁ። አይ ነው ምሬት ይኖራል፣ ላይፍ ኢሹ፣ የሀገሪቱ ሁኔታ ሁሉ ነገር ተስፋ ሊያስቆርጥ ይችላል። ግን በተቻለ መጠን ራሳቸው ላይ እንዲበረቱ የራስ ጤናን ሁሉን ነገር እንዲጠብቁ ይሄን ነው የምለው መልእክት። እንግዲህ እያየው ጨምራለሁ። ዶክተር ዮና ይሰማል? እሺ ቀጥል ዶክተር ዮና። ጂፒ ነህ መጀመሪያ? ማን እንበል? ድምፅ አይሰማም። ድምፅን ማይክሮፎን ወደ አንተ ጠጋ አድርገውና ሚዩትን አንሳ። ሚዩትን አንሳ። እሺ አሁን ይሰማል? አሁን ይሰማል። ቀጥል። ዶክተር ዮናታን እባላለሁ። እኔ ጂፒ ነኝ። መጀመሪያ ይህንን ፕላትፎርም ስላዘጋጃችሁ በጣም አመሰግናለሁ። ዶክተር አብይን በጣም እናመሰግናለን። መቀጠል ያው እንዳነሳችሁት ሬዚደንሲ ለምን ጆይን አናረግም የሚለው ነገር ላይ እንደ ኮንስትሬንት ሊነሱ የሚችሉት ነገሮች መማር እና ለመማር ምንም ጥያቄ ውስጥ የሚገባ ነገር አይደለም። በመጀመሪያ ደረጃ ግድ ነው፣ መማር ያስፈልጋል። ምንም እንደተባለው አለቃን ከመቀነስ ሊሆን ይችላል። ሁለተኛ ደግሞ ኢንዴፕዝ የሆነ ኤሪያ ላይ በደንብ እውቀት ኖሮ ህብረተሰቡን ማገልገል መልካም ነገር ነው ብዬ ነው የማስበው። ግን እኔ እዚህ ጋር አሁን ትንሽ ጥያቄዎች ቅድም ሲነሮቻችን ስታነሱ የነበረው ነገር አለ። ሞቲቬት ለማድረግ እየሞከራችሁ ነበር። ያው ጂፒዎቹን ወደ ሬዚደንሲ እንድንገባ ሪዋርዲንግ ነገር ሊመጣ እንደሚችልም ማድረጋችሁ ጥሩ ነገር ነው። እኔ እዚህ ጋር ግን ሲነሮቻችንም ይቅርታ አድርጉልኝና የተወሰነ ጥያቄዎቹን መጠየቅ ፈልጋለሁ። ምናልባት እንዳያስቀይማችሁ በተቻለ መጠን ጥያቄዎችን ለስለስ ባለ መልኩ ለማቅረብ እንፈልጋለሁ። አንደኛ ለርኒንግ ኢንቫይሮንሜንቱ ምን ያክል ሳቢ ነው ወይ የሚለው ነገር ነው። አንደኛ እንደምናውቀው ሜዲካል ስኩል ውስጥ እያለን የምናየው ነገር ነው። እንደ ሜዲካል ስኩል ኤክስፒሪየንስ ያደረግነው ሰፈሪንግ ነበሩ፣ የነበረብን ጫናዎች ነበሩ። ያኔ ደግሞ ሬዚደንቶቻችን ኤክስፒሪየንስ ያደረጉ የነበረውን ሲደርስባቸው የነበረውን የተለያየ ባርደኖቹንን እያየን ነበረ እና ተመልሰን ወደዛ ወደ ሜዲካል ስኩል ለመመለስ አስቻይ ሁኔታዎች ወይ ደግሞ የሚጋብዝ ሁኔታዎች አልነበሩም። አንደኛ ነገር ግን ይሄ ትልቅ ችግር ነው ብዬ አላስብም። ምክንያቱም ይሄም ሆኖ ብዙዎቻችን ለመማር የምንፈልግንን እንጂ የማንፈልግ አይደለንም፣ ይታወቃል። ይሄ ትልቁ ችግር ነው ለማለት ፈልጌ አይደለም። ግን ይሄ የለርኒንግ ኤንቫይሮንሜንት ኮንዲሲቭ ማድረግ አያስፈልግም ወይ? እዚህ ላይ በደንብ ትኩረት ተደርጎ ሀሳብ ሊሰጡበት ይገባል። ሁለተኛ ብዙ ጊዜ ሬዚደንሲ ለመግባት ከጓደኞቻችን ጋርም ብዙ ጊዜ ስንነጋገር የምናነሳ ነገር ምንድን ነው፣ ስፔሻላይዝ ማድረግ ምንድን ነው ጥቅሙ ብለን ስንነጋገር የምናነሳ ነገር ምንድን ነው፣ ታይም ፍሪደም ነው። ብዙ ጊዜ የምንለው ታይም ፍሪደም አፍተር ስፔሻላይዚንግ ስፔሻላይዝ ካደረገ በኋላ ታይም ፍሪደም ይኖራል። ዩ ካን ወርክ ኢን ፕራይቬት ክሊኒክ፣ ፕራይቬት ሆስፒታሎች ላይ እንዲህ የመስራት ፋይናንሻሊ ራስን የመደጎም ቻንስ እድል ይኖራል የሚል ነገር ይነሳል። ብዙዎቻችን ዘንድ ስንነጋገር የምንለው ነገር እውነታውም ይሄ ነው፣ የማትክዱት ነገር ስለሆነ እኔ እዚህ ጋር መጠየቅ የሚፈልገው እንግዲህ ሐኪሞቻችን ስፔሻሊስቶቻችን የሚጠይቀው ምንድን ነው ሪሊ ቅድም ደስተኛ እንደሆናችሁ እየነገራችሁን ነበረ እና እዚህ ጋር ቻሌንጅ ላደረጋችሁ የሚፈልገው አሁን ባለው ይሄ ሁኔታ ልክ ነው ወይ ብላችሁ ታስባላችሁ? እንዴት ነው ቻሌንጅ ማድረጋችሁ? ታይም ፍሪደሙን በማግኘት ፕራይቬት ክሊኒክ ውስጥ መስራት ምኑ ፋይናንሻሊ ራሳችሁ እንድትደጉሙ አድርጓችሁ ሊሆን ይችላል። ግን በዚህ መልኩ መሆን አለበት ወይ? ዋይኖት
ገቨርንመንት ወይም መንግስቱ በትክክል የሚገባውን ለአንድ ስፔሻሊስት ሐኪም የሚገባውን ደሞዝ ከፍሎ በፓብሊክ ሆስፒታል ውስጥ የሚሰጠውን 8 አወር ነው የሚባለው እና ወርኪንግ አወር ፓብሊክ ሆስፒታል ውስጥ በቂ ጊዜ ሰጥታችሁ እንድታገለግሉ በቂ ክፍያ ተከፍሏችሁ እንድታገለግሉ መደረግ የለበትም ወይ? ለምንድን ነው ታይም ፍሪደምን ምክንያት አድርገን ፕራይቬት ላይ እየሰራን ፋይናንሽል ፍሪደማችንን እንትን ለማረጋገጥ የምንሮጠው? እኔ አንዱ እዚህ ጋር ነው ስፔሻላይዝን እንዳላረግ የሚያደርገኝ አንዱ ምክንያት ይሄ ነው። ሄጄ ስፔሻላይዝ አድርጌ መጥቼ ፓብሊክ ሆስፒታልን በተወሰነ ጊዜ ሰጥቼ የማልሰራ ከሆነ ምን ደስታ ይሰጣኛል? ምክንያቱም እዛ ጋር የሚጠብቁ ታካሚዎች እያሉ ፓብሊክ ሆስፒታል ውስጥ እየጠበቁኝ ካሉ እኔ ፕራይቬት ክሊኒክ ላይ ሁልጊዜ ፋይናንሽል ፍሪደሜን እንትን ለማድረግ አቺቭ ለማድረግ የምሯሯጥ ከሆነ ይሄ ምን ያክል ሳቲስፋይንግ ነው? ምን ያክል ደስታ ይሰጣችኋል የሚል ጥያቄ አለኝ። አም ሶሪ እንግዲህ ይህንን ሳነሳ እንዳትቀየሙ። ይህን ማድረጋችሁ ልክ አይደለም ለማለት ነው አይደለም። ምክንያቱም ያለው ችግር ያመጣ ነገር ስለሆነ ነው እና በዘለቄታዊነት ይሄ መፍትሄ ይሆናል ወይ በዚህ መልኩ ሄደን ስፔሻላይዝ ማድረጋችን የሚለውን ነው ቻሌንጅ ማድረግ የምፈልገው። እዚህ ላይ ትንሽ ጥያቄ እንትን ብታደርጉ ጥሩ ነው። ወደ በኋላ ላይ ሀሳብ ይሰጡናል ብዬ አስባለሁ። እናመሰግናለን ዶክተር ዮና። ዶክተር አብይ የምታነሳው ነገር አለ? እሺ አመሰግናለሁ። አንዳንድ ፖይንቶች ይኖራሉ እኔም ማነሳቸው። ዶክተር ዮናም ያነሳው በጣም ትልቅ ነገር ነው። በዚህ ድምፅ ይሰማል አይደለም? ይሰማል። ምን አለ መሰላችሁ አሁን ሬዚደንሲ ማቺንግ ላይ አንደኛ ትንሽ ኢንፎርሜሽን ብትሰጡን ደስ ይለኛል። ዶክተር አበበ ስለ ዘንድሮ ማቺንግ ፕሮግራም ምን ሀብን ያደረገው ምንድን ነው የተፈጠረው የሚለውን ነገር ትንሽ አፕዴት በደንብ ብታደርጉን፣ ሙሉ ኢንፎርሜሽን ቢኖረን ያለው ጋፕ ምንድን ነው የሚለው ነገር ብትነግሩን ጥሩ ነው። በቁጥር ደረጃ ሊሆን ይችላል ሳምቲንግ ማለት ነው። ዲቴይል ኢንፎርሜሽኑን በደንብ ጋዘር ስላላደረግኩ ማለት ነው። ነገር ግን እኔ አሁን ከተነሱት ጥያቄዎች ውስጥ ዋት ሜክስ ሬዚደንሲ ታፍ ወይም ደግሞ አንድ ሰው ሬዚደንሲን ከባድ የሚያደርግበት ምንድን ነው የሚለውን ነገር ትንሽ እኔም ሰዓት ስጠኝና በዛ ሰዓት ትንሽ ኤክስፕሌን አድርግ ፈጠን ብዬ ማለት ነው። ሌሎችን መቀጠል የሚችሉ ካሉ ተጨማሪ ሀሳብ ያላቸው ይቀጥላሉ። አንደኛ ፋይናንሻል ሲስተም የፋይናንስ ጉዳይ ነው ወይም ደግሞ የገንዘብ ችግር ነው አንድ። ሁለተኛ ደግሞ ለርኒንግ ኢንቫይሮንመንት ነው። ሶስተኛ ነገር ደግሞ ቅድም እሱ እንዳነሳው ነው ዶክተር ዮና ያነሳቸው ነገሮች ናቸው። ሞርን አሁን ፋይናንሻል እና ለርኒንግ ኢንቫይሮንመንቱ ምን መሆን አለበት የሚለው ልንገራቸው። እኔ አንድ ነገር መናገር ፈልጋለሁ። እኔ ከጎንደር ነበረ ወደ አዲስ አበባ ጥቁር አንበሳ ለመማር የመጣሁት ከጎንደር ተነስተ ስመጣ እና መጀመሪያ ሬዚደንሲ እንደደረሰን ወደ ኤንቲ ሬዚደንሲ እንደደረሰኝ በጣም ሲያሳስበኝ የነበረው የቤት ኪራይ ነው። ባይዘው የቤት ኪራይ ሁልጊዜም አሳሳቢ ነው። ስፔሻሊ ወደ አዲስ አበባ ሲመጣ ማንም ሰው በቤት ኪራይ በጣም ይጨነቃል። እኛ በጣም ነበር የምንጨነቀው እና እኔ ወደ አዲስ አበባ በሚመጣበት ጊዜ ይቅርታ በጣም ወደ አዲስ አበባ በሚመጣበት ጊዜ በጣም ሲያስጨንቀኝ የነበረው የቤት ኪራይ እንዴት ነው የምንከፍለው ነው። ምክንያቱም የዛን ጊዜ ደሞዛችን 10 ሺህ ብር ነበረ። ያው እኔ በሌክቸርነት ስለነበር የተቀጠርነው ደሞዛችን 10 ሺህ 11 ሺህ ነበረ የሚደርሰን የነበረው እና ቤት ኪራይ ስንጠይቅ ስቱዲዮ 5 ሺህ ብር ነበረ። 5 ሺህ ብር ወደ 4 ሺህ 5 ሺህ ብር ነበር እና ያው እንግዲህ ትራንስፖርት አለ፣ ብዙ ነገር አለ። ከዛ መሀል ላይ እንትን የምንለው ምግብ መብላት አለብን፣ ካርድ መሙላት አለብን ለስልካችን። ያው ብዙ ነገር አለ ታውቃላችሁ ብዬ አስባለሁ። ፕላስ ደግሞ አውት ኦፍ ማይ ሆም ታውን ወይም ደግሞ ከሀገሬ ውጭ ከተወለዱበት አካባቢ ወጥቼ እንደዚህ ትልቅ ከተማ ላይ ለመማርም ስመጣ ብዙ በጣም የሚፈጠሩ ብዙ ችግሮች አሉ። አዳዲስ ነገሮች የምናያቸው ነገሮች አለ ከዋጋ ውድነት አንጻር ማለት ነው። እና እኛ ለምሳሌ አሁን እኔ በመጣበት ጊዜ ለሁለት ነበረ አንድ ስቱዲዮ ተከራይተን የምንኖር የነበረው። አንድ ስቱዲዮ የተከራየ ነው ለሁለት ተከራይተን ከአንድ ጓደኛዬ ጋር 2 ፍራሽ አንጥፈን መሬት ላይ፣ ይሄ እውነት ነው የምነግራችሁ፣ ያዘው 2 ፍራሽ አንጥፈን ነበር የምንኖረው። አስቤዛ ካልኩሌት አድርገን እያዋጣን እየደመርን እየቀነስን ነበረ ራሳችን እየሰራን ማለት ነው። ኢቨን ምግብ እንትን ለማለት እንኳን ራሳችን እየሰራን ሰራተኛ የሚያበስልልን እንኳን ለመቅጠር በጣም ስለሚቸግር በዛን ጊዜ ማለት ነው እንደዛ እያደረግን ነበር የምንማረው። እሱም ስቲል አሁንም ቢሆን መናገር የሚፈልገው ያ በጣም ስቲል ቻሌንጅ ነው።
ነገር ግን በጣም ከባዱና በጣም ሪሊ የአንድን ሬዚደንት ላይፍ ቻሌንጅ የሚያደርገው ለርኒንግ ኤንቫይሮንመንቱ። እውነቱን የምነግራችሁ ነገር ለርኒንግ ኤንቫይሮንመንቱ ጥሩ ከሆነ ሌላው ነገር በሙሉ መልክ ይይዛል፣ ደግሞ ሌላው ነገር በሙሉ መስመሪያ ይይዛል። ምንም ችግር የለም። እኔ ለምሳሌ እኔ 2 ጁኒየሮቼ ለ3 ነበር አንድ ወር ባለ 2 ኮንዶሚኒየም ለ3 ነበር ተከራይተው የሚኖሩት ለ3 እዛው አካባቢ ጥቁር አንበሳ አካባቢ ለ3 ተከራይተው ነበር የሚኖሩት። ይሄ ኢሹ አይደለም እውነት ለመናገር፣ ምክንያቱም አብዛኛውን ጊዜ ዲዩቲ ነን፣ ዲዩቲኑም ነው የምናድረው። እንደምታውቁት ሐኪሞች መቼም ይቅርታ ስልክ እየገባብ ስለሆነ ነው። ሐኪሞች ብዙ ጊዜ ዲዩቲ ሩም ነው የምናድረው። ለ3 ብንከራይ ፕሮባብሊ እዛ ቤት ውስጥ የሚያድረው አንድ ሰው ሊሆን ይችላል። የተለያየ ፊልድ ነው የምንሆነው ብዙ ጊዜ እና የሆነ የምንኖርበት ቦታ ብዙም ይህን ያክል አሳስባል ብያ እኔ ቤቴ የማድርባቸው ጊዜያት በጣም ጥቂት ነበሩ። ቁጥራችንም ትንሽ ከመሆናችን የተነሳ አብዛኛውን ጊዜ ወይ ጥቁር አንበሳ ነው ማድረው ወይ የካቲት ነው። ብዙም ይህን ያክል ይቅርታ ወይ ጥቁር አንበሳ ነው ወይ ደግሞ የካቲት ነበር የምናድረው ዲዩቲ ሆነን ማለት ነው። ወይም ደግሞ ማታ ማታ ዲዩቲ ሌላ ቦታ እንሰራለን ማለት ነው። ምክንያቱም የተወሰነ ነገር ኢንካም ያስፈልጋል ለሆነ ነገር ቢያንስ እንኳን ለምንበላው ምግብ ላለማሰብ ማለት ነው። እና ከፋይናንሱ በላይ እኔ ሞር ያስጨንቃል ብዬ የማስበው ለርኒንግ ኤንቫይሮንመንቱ በጣም ቬሪ ቶክሲክ ነው ብዬ ነው የማስበው። የሬዚደንሲ ፕሮግራም እውነት ለመናገር መፍትሄም ቶሎ የማናገኘው እርስ በርስ ያለን መከባበር፣ እርስ በርስ ያለን ሪስፔክት በጣም ገና ነው። እንደተማረ ሰው ሳይሆን እውነት ለመናገር ከተማረ ሳይሆን ያልተማረ ሰው ራሱ እንዴት መከባበር እንዳለበት ያውቃል። ነገር ግን በተለይ ደግሞ ሲኒየርስ ኤንድ በሬዚደንቶች መካከል ያለው ግንኙነት እውነት ለመናገር በጣም የሚቀረው ኢማቹር የሆነ አይነት ሲስተም ነው ያለው። ያ ማለት ዶክተርስ ለዶክተርስ ማለት ነው። ዶክተርስ ለዶክተርስ ስፔሻሊ ደግሞ ስፔሻሊቲ ሬዚደንሲ ተማሪዎችን የምታስተምሩ ወርሳን ስፔሻሊቲዎችን የምታስተምሩ ስፔሻሊስት ሐኪሞች እኔ የሚገርማችሁ አንድ ኤክስፔሪየንስ ያለኝን አንድ ልምድ ልንገራችሁ። እኔ ሬዚደንቱኜ ፍሬሽማን ላይ ነው እና ከልደታ ወደ የካቲት ለመሄድ ሰሚናር አቅራቢ ነኝ። ጠዋት 12 ሰዓት ወጥተን የዛን ቀን የሚገርማችሁ ስላሴ ስለነበረ ያው ወደ 4 ኪሎ አካባቢ መንገድ ይዘጋጋል። ሰልፍ እንዳይመስላችሁ የነበረው ሰልፍ ማለት ነው። 12 ሰዓት ነበር የወጣን ከቤታችን። ዝናብ ትንሽ ካፊያ ነበረው። እንደዛ ሆኖ ወጥተን ምንም እሱ ይሹ አልነበር። የሚገርማቸው የቤት ኪራይ ለ2 ለ3 እየኖር ምንም አይመስለንም ነበር። ቁርስ ምናምን መብላት ብዙ ትኩረት አንሰጠው ነበር። የመጀመሪያ ሴሚናር አቅራቢ ሆኜ ሰሚናር ለማቅረብ ሲሄድ ሰልፉ በጣም ረጅም ነበረ። ብለምን አንዳንዱም ሰው ደግሞ አይረዳችሁም ለመቅደም ራሱ ዘንድ በደረሰ ሰዓት 2 ሰዓት ላይ ከ12 ሰዓት ወጥተን 2 ሰዓት ላይ ታክሲ ያገኘ ሆስፒታሉ እስከሚደርስ ድረስ ኦልሞስት የወሰደብኝ ጊዜ ኦልሞስት ወደ 40 ደቂቃ ነበር የወሰደብኝ። መሀል ላይ መንገድ ስቅ ስለነበር ፕሬዘንት ለማድረግ ስገባ ሲኔሩ ኦልሞስት እንዳታቀርባለኝ ለምን ዘግይተሃል? እንደዚህ ለማስረዳት ሞክርኩ። እንደዚህ ነው ቀኑ፣ የምመጣው ከዚህ ነው፣ የወጣሁት በዚህ ሰዓት ነው። እንግዲህ ኮመን አንደርስታንዲንግ ነው የምነግራችሁ። ዋት ሜክስ ሬዚደንሲ ታፍ የሚለው ነገር ልነግራችሁ ፈልጌ ነው። ሪሊ ታፍ የሚያደርገው ምንድን ነው? ፋይናንሱ ጋር ከፋይናንሱ ቀጥሎ ማለት ነው። ግን እንደውም እኔ ሞሮፍ ከፋይናንስ በታች ነው ብዬ ማስበው። ምክንያቱም ፋይናንስ መስራት ይቻላል። በሆነም አዲስ አበባ ብዙ ፕራይቬት አለ። ለምሳሌ መስራት ትችላላችሁ፣ በሚኖራችሁ ትርፍ ሰዓት ላይ ማግኘትም ትችላላችሁ። ነገር ግን በጣም ታፍ እያደረገው ብዙ ሬዚደንቶች ዊዝድሮ እንዲያደርጉ ብዙ ተማሪዎች እኔ በጣም ብዙ ዲፓርትመንቶች ማውቃቸዋለሁ። በጣም በመጀመሪያው ዓመት ላይ ብዙ ዊዝድሮ የሚያደርጉ ማለት ነው። እና እኔ መኪና አለኝ አይመለከተኝም ስላንተ አለኝ። የሚገርማችሁ ነገር አይ ሃቭ ማይ ኦን ካር አይ ዶንት ኬር አባውት ዩ አለኝ። እኔ በራሴ መኪና ነው የመጣሁት አለኝ። ሉክ እንግዲህ ያለውን ፕሮብለም ማለት ነው። እርስ በርስ ለመረዳት ያለ የሚፈጥረውን ታይም ዘን ኦልሞስት ጉልበት ስሜ ማለት ይቻላል። እባክህ እንትናት ሰሚናሩን ላቅርብ በደንብ ተዘጋጅቻለሁ። ፕሮግራሙ ሰሚናሩን ላቅርብ ብዬ እንደገና ሰሚናሩን ያቀረብኩት ማለት ነው። እንደገና ለምኜ ማለት ትችላላችሁ። ዋን አሁን ከዚህ ውስጥ ስታዩት የትኛው ነው ከባዱ? ይሄ ነው ከባዱ ወይስ ደግሞ የቤት ኪራይ ወይም ደግሞ ሌላው እንትን ነው ከባዱ ነገር? የሚገርማችሁ ነገር ሬዚደንሲ ላይ ስትማሩ ሁሉም ሰው ሲኒየር ይኖረው። ሲኒየር ማለት አንተ አርዋን ፈርስት ባች ከሆንክ ኢሚዲየትሊ ከአንተ በፊት ቀድሞ የገባ የሚያውቅ ይኖራል። ሲስተሙን እናውቀዋለን፣ አሰራሩ
ሰው ቀድሞ ቤት ይከራይልሃል፣ ባይዘው ረከስ ያለ ቦታ ያገኝልሃል። ከዛም ቢያልፍም ደግሞ ፕራይቬት እንዴት መስራት እንደምትችል አንዳንድ ነገሮችን ያመቻችልሃል። ገብቷቸዋል አይደለ? ከዛም አልፎ ደግሞ ተመርቀው የሚሄዱ ደግሞ አሉ የሚለቁ፣ የእነሱን ቦታ የመተካት ነገር አለ። ፍሬሽማን ስትሆን በጣም ታፍ የሚያደርገው ፍሬሽማን ላይ ነው። ሰከንድ ይር፣ ሰርድ ይር፣ ፎርዝ ይር ስትሄድ ልትል ቢት ፍሪደም ይመጣል። ከአንተ በታች ያሉት ብዙ ስራዎችን ቴክ ኦቨር ስለሚያደርጉ ስለሚይዙልህ ማለት ነው። ነገር ግን የለርኒንግ ኤንቫይሮንመንቱ ግን በምንም ልትቀይሩት አትችሉም። ልንቀይረው የማንችለው ምንድን ነው? ለረጅም ጊዜ ስር የሰደደ የሐኪሞች እርስ በእርስ ያለመከባበር፣ የመናናቅ። ያ ብቻ አይደለም፣ መከባበርን ብቻም ሳይሆን ኢቭን ሲኒየር ቱ ሲኒየር የመናናቅ ነገር አለ። ሲኒየር ቱ ሲኒየር ባይዘ በጣም ብዙ የምናያቸው ቻሌንጆች አሉ። ዛት ሜክስ ኦልሶ ሬዚደንሲ ታፍ። እውነት ለመናገር ይሄን አሁን ፋይናንሻል ነገሩን እንደው ለጊዜው ሆልድ አድርገን ይሄ ነገር ቢፈታ አንድ ሬዚደንት ልክ እንደ ነጮቹ ተከብሮ ሪስፔክት ተደርጎ ሀሳቡ ተሰምቶለት እንደ ሂውማን ትሪት ተደርጎ በሲኒየሩ በሚያስተምረው ሞርኒንግ በሚያስቀርበው በጣም እኮ የሚገርማችሁ ነገር ስድብ እኮ የሚሳደቡ ሰዎች እኮ አሉ። ሐኪሞች አሉ ራውንድ እያደረጋችሁ ስድብ የሚሰጧቸው ሐኪሞች አሉ። በዚህ ቶታሊ አንአክሰፕተብል በሆነ ሁኔታ ማለት ነው። ትናንት እሱ ፕሮባብሊ ከአንድ ቀን በፊት አንብቦት በመጣው ሳይንስ ኔክስት ዴይ አንተ የምትሰለምበት ጊዜ ይሆናል። ከአንድ ቀን በፊት ባወቀው ሳይንስ ማለት ነው። ለምን አላወቅም ተብለህ ልትሰለብ ይችላል። ዚስ ሜክስ ሬዚደንሲ በጣም ታፍ እና አይ ቲንክ ሬዚደንሲን መጀመሪያ ከባድ የሚያደርገው ብዬ የማስበው እርስ በርስ ሐኪም ለሐኪም ያለው ሪሌሽንሽፕ ማስተካከል አለበት። እንኳን ሬዚደንትን የሚያክል በጣም ጠቅላላ ሐኪም 6 ዓመት 7 ዓመት ተምሮ ጠቅላላ ሐኪም ሆኖ ሀገሩን አገልግሎ ደን ደግሞ ተፈትኖ አልፎ ከተፈትኖ ማለፍ ብቻም አይደለም። ተፈትኖ ማለፍ ቀላል እንዳይመስላችሁ። የሚወስደውን ኮሚትመንት እየሰራ መንግስት ሆስፒታል ላይ ጂቢውን እየሰራ እንደገና በጎን እያነበብክ በጎን ቤተሰብ እያስተዳደርክ ፕሮባብሊ ሴቱና ነፍሰ ጡርና ሊሆን ይችላል ልጅ የምታነበው ወርነት የምትለው እንደዛ ሆና አልፋ ትምህርቷን ጀምራ እንደገና ደግሞ በሴሚናር በሞርኒንግ በራውንድ ሪሊ ወደዛ ወደምትማሩበት ሆስፒታል እንዳትሄዱ የሚያደርጉ ሐኪሞች አሉ። ዛት ሜክስ ሪሊ ሬዚደንሲ ታፍ። ይሄንን መቀየር የሚቻለው መጀመሪያ እርስ በርስ ሐኪሙ ለሐኪሙ ሪስፔክት እንዲኖረው ማድረግ ሲቻል፣ ያ ሐኪም ለሐኪም ሪስፔክት መደራረግ ሲቻል፣ እውነት ልንገራቸው ከፍትፍቱ ፊቱ እንደሚባለው ማለት ነው። ሬዚደንት አንተ ወደ ሞርኒንግ ስትገባ በጣም ቀለል ብሎ የሚጨቀጭቅህ የሚሰድብህ የሚያንጓጥጥህ ሪስፔክትብል በሆነው የሚያወራህ ሰው ሐኪም እንዳለ እያሰብክ መሄድ እና በቃ ዛሬ እንዲህ ልሆን ነው ያልክ እየተጨነክ መሄድ ምን ዋጋ ነው? ባለ 3 ኮንዶሚኒየም ተከራይተህ ለምሳሌ ደሞዝ 100 ሺህ ብር ነው ሊሆን ይችላል። ባለ 3 ኮንዶሚኒየም ቤት ተከራይተህ ሬዚደንሲ ግን ሄል ከሆነ ሰዓት ፎር ዩ ምን ዋትስ ፖይንት? ለምን ሰላማዊ የሆነ ሬዚደንሲ ኑሮ ለምን ባለ 3 ኮንዶሚኒየም ላይ ባለ 2 ኮንዶሚኒየም ለ4 ለ3 አትማርም? ምን ችግር አለው? ምንም ችግር የለም። ፕላስ ደግሞ ይህን ነገር እንደነገርኳችሁ መቀየር የምንችለው ይቅርታ በጣም ጊዜ ወሰድኩኝ፣ በጣም ኢምፖርታንት ቶፒክ ስለሆነ ነው። መቀየር የምንችለው እጃ ከማንም ጋር ሳንሄድ እርስ በርስ ሐኪሞች መቀየር ያለብን። ይሄ መስተካከል አለበት። ሲኒየር ሐኪሞች የምታስተምሩ ሐኪሞች ቢ ሪስፔክትፉል ቱ ዩር ሬዚደንትስ። ለሬዚደንቶቻችሁ ለጂፒዎቻችሁ ሪስፔክትፉል ሁኑ። ለሬዚደንቶች ብቻ አይደለም ለኢንተርኖቻችሁ ሪስፔክትፉል ሁኑ፣ አክብሯቸው። ባሪያ አይደሉም፣ ተገዢ አይደሉም። they are professionals, highly qualified professionals። እንዳለመታደሉ ሆኖ እንደው ሲቹዌሽኖቹ አልመቻሉ እንጂ ሐኪምነት መመረጥም ጭምር በሰው ህይወት ላይ መስራት ማለት ከዚህ በላይ ምንም ነገር የለም። እውነት የምነግራችሁ ነገር። ስለዚህ እኔ ስፔሻሊስት ሐኪሞች በጣም ተምሳሌት የሚሆኑ ሐኪሞች አሉ በጣም የማውቃቸው። ኦርቶ ላይ ለምሳሌ ዶክተር ማን ነበረ? በቃ ሬዚደንቶች ከልብ በቃ ሰፍ የሚሆኑት ሐኪም አለ አንበሳ ኦርቶ ዶክተር ማን። እንደውም ቀርቦ ሰሞኑን የሆነ ኢንተርቪውን እያየው ነበረ። ታስታውሰኛለህ እንዴ? ዶክተር አበበ ዶክተር ማን ነበረ? ፕሮፌሰር ብሩክ ላሚሶ ይሆን? ፕሮፌሰር ብሩክ ላፒሶ። እኔ ይህንቲ ሐኪሙኝ ኦርቶፔዲክስ ሬዚደንቶች በሚነግሩኝ ብቻ በጣም ወደው ነበረ።
በጣም ወዶ ነበር ያለው ለሬዚደንቶቹ ያለው ሪስፔክት፣ ለሬዚደንቶቹ ያለው ፍቅር። ሬዚደንቶቹ ምሳ ይጋብዛቸዋል። የሚገርማቸው ነገር ከኪሱ እያወጣ ምሳ ይጋብዛቸው ነበረ። እንኳን ማስደብ ማንቋጠጥ ቀርቶ ማለት ነው። እና ሬዚደንሲን ታፍ የሚያደርገው ስፔሻሊ አንዳንድ ዲፓርትመንቶች ከስ በሚመስል እርግማን በሚመስል መልኩ ሚዝረብል ካላደረጉት ላይፉን ሬዚደንሲ ጊዜውን ሚዝረብል ካላደረጉት በትምህርት የማይመስላቸው አይነት ዲፓርትመንቶች አሉ። እና ይሄንን ማስተካከል የሚቻለው ከስር ሲኒየሮቹን ብሬን ዋሽ ማድረግ ያስፈልጋል። የተማርነው ልናገለግል ነው። ባይዘዌ እውነት መናገር ነው። ልንገራችሁ፣ የምንማረው ስፔሻሊስት ሆንክ ሰብ ስፔሻሊስት ሆንክ አንተ ፋይናሊ የሆነ ችግር ልትፈታ ነው እዛ ጋር የተቀመጥከው እንጂ ችግር ለመጨመር አይደለም። ስለዚህ ደግሞ አንድ ሰው ከአንድ ሰው ሊበልጥ የሚችልበት ምንም ሚንስ የለም። ለምን መሰላችሁ እንደዛ ምለው? የጊዜ ጉዳይ ነው። ኢትስ ማተር ኦፍ ታይም። ኢትስ ማተር ኦፍ ታይም። ትናንት ጂፒ የነበረ ዛሬ በጣም አገር የሚያውቀው ሲኒየር የሆነ ሊሆን ይችላል። ትናንት ኢንተርን የነበረ ሰው ዛሬ በጣም ትልቅ ሰብ ስፔሻሊስት ይሆናል። ገብቷቸዋል። ይሄ ምንን ይፈጥራል መሰላችሁ? አቢዩዝ እየተደረገ የተማረ ሲኒየር ወይም ደግሞ የጨረሰ ሲኒየር ሲወጣ ለሲኒየሮቹም ሪስፔክት አይኖሩም። ላስተማሩት ኮምፕሊትሊ ኢነሚ ነው የሚሆነው፣ ጠላትም ነው የሚሆነው። ለጁኒየሮቹም ደግሞ ፍረስትሬሽን ነው የሚፈጥርባቸው። ያ መፍጠሩ አይቀርም። ምክንያቱም ኢትስ ባድ ኢነርጂ፣ በባድ ኢነርጂ ደግሞ በጣም የስሪ ነው የሚገባው። እና አይ ቲንክ እንደ አጠር ለማድረግ በጣም ይሄ ነገር በጣም ፊል ስለማደርገው ነው ሬዚደንሲን በጣም ታፍ የሚያደርገው ከባድ የሚያደርገው አይ ቲንክ ኢት ኢዝ ለርኒንግ ኢንቫይሮንመንት ነው እንጂ ምንጊዜም ፋይናንሻል ነገሮች እንትን ይላሉ ብዬ አላስብም። ፕላስ ፋይናንሻል ነገሮች ላይ እኔ እንደ ምክር ለመስጠት ስማርት መሆን ያስፈልጋል ብዬ አስባለሁ። ሬዚደንቶች መማር አለባችሁ። በቃ ካልተማራችሁ ሁልጊዜም የበታችሁ ናቸው ትኖሩት። ስፔሻሊ ወይ ኬሪራችሁ ማቆም አለባችሁ ወይ ደግሞ መማር አለባችሁ። አስለሆንጋስ ኬሪር በሕክምና ቀጥላለሁ እስካላችሁ ድረስ ኢዘር በማስተርስ በፐብሊክ ሄልዝ ሊሆን ይችላል ኦር በሌላ ፊልድ መሄድ አለባችሁ። ስፔሻሊቲን ይማራለሁ ካላችሁ ግን በቃ የሀፍት ቢ ሬዲ፣ በቃ በጣም ሬዲ መሆን መቻል አለባችሁ። ይሄ የሚታየው ኢንቫይሮንመንት ሊኖር ይችላል፣ ኢኮኖሚካል ችግር ሊኖር ይችላል። እኔ የሚገርማችሁ ሬዚደንሲ ስማር ፕራይቬት ላይ ፕሮብለም በመኖሩ የተነሳ ወደ ክፍለ ሀገር እየሄድኩኝ አንዳንድ ቦታዎች እየሰራው መጣ ነበር። መፍትሄ አይጠፋም። ፋይናንሻሊ ራስን ለማስተካከል ይኖረዋል። ቀላልም ነው። መማር አለባችሁ። እኔ አንድ የምመክራችሁ ነገር መማር አለባችሁ። የፈለገ ኦብስታክል ሊኖር ይችላል፣ መማር አለባችሁ። ምክንያቱም ሕክምና ላይ ኦፖርቹኒቲስ ካም አዝ ዩ ግሮ። ኦፖርቹኒቲዎች በጣም እያደጉ የሚመጡት ስንማርና ስናቅ ነው። እየከፍ እያልን የምንሄደው ማለት ነው። ፕላስ ደግሞ ከትናንት ባይዘወይ ዛሬ ትልቅ ኦፖርቹኒቲ አለ። ትናንት ምን ነበረ? አሁን ሶሻል ሚዲያ አለ። አሁን ፕሮሞተር መሆን ይቻላል። አሁን አንድ ላይ ሰብሰብ ብሎ ኦንላይን ላይ ቪዲዮ እየሰሩ የዩቲዩብ ላይ ቪዲዮ እየሰሩ ማስተማር ይቻላል። አሁን ቀላል ነው። ፕሮባብሊ ወደ ተለያዩ ሀገሮች መሄድ ይቻላል። ኦፖርቹኒቲዎች አሉ። ነገር ግን ደግሞ እነዚህን ኦፖርቹኒቲዎች መጠቀም አልችልም። አማን ኢንትሮቨርት። ስለዚህ የግድ መማር አለብኝ ብላችሁ የምታስቡ ከሆነ መማር አለባችሁ። ተማሩ። ፋይናንሻል ነገሩ አይኖ በአንድ ጊዜ የሚፈታ ነገር እንዳልሆነ እኔ አውቃለሁ። ፕላስ ደግሞ መታወቅ ያለበት ነገር ምንድን ነው? በደሞዝ የሚፈታ ጥያቄ ያለ አይመስለኝም። እኔ አሪያሹር ላድርጋችሁ። ደሞዝ አሁን 13 ሺህ ብር ከሆነ ወይም 12 ሺህ ብር ከሆነ 20 ሺህ ብር ቢገባ it doesn't change a thing። በደሞዝ የሚስተካከል ህይወት ስለሌለ ማለት ነው። ምንም ሊሆን ይችላል ደሞዙ በደሞዝ ሊስተካከል ብዬ አላስብም። የሀብት ቢ ስማርት ኢናፍ መሆን መቻል አለብን። ፕላስ መማር መቻል አለብን። ፕላስ ሬዲ ራሳችንን ሳይኮሎጂካሊ ሬዲ መሆን መቻል አለብን። ፕላስ ደግሞ ከአሁኑ ስፔሻሊ አሁን ሪሌቲቭ ጂፒ የምትሆኑ ለምሳሌ ሬዚደንስ የምትሆኑ ሰው ጂፒ የምትሆኑ ካላችሁ ብር ሴቭ አድርጉ። በቃ ምክንያቱም ወደምትሄዱበት ቦታ የምትሄዱበት የሬዚደንሲ ቦታ ስለማይታወቅ ከአሁኑ ቢያንስ የ4 የ5 ወር ቤት ኪራይ መክፈል የምትችሉበትን እና የተወሰነ
ማለት ምግብ ለምግብ የሚሆን ነገር የምታንትን የምትሉበትን ቀድማችሁ 1 ዓመትም ስሩ 2 ዓመትም ስሩ ብር የተወሰነ ሴቭ አድርጉ። ዶንት ኦቨር ስፔንድ ዩር መኒ። የተወሰነ ብር ሴቭ አድርጉ። አይ ቲንክ እኔ ለሬዚደንሲ ላይ የለርኒንግ ኤንቫይሮንመንቱ ቢስተካከል አትራክቲቭ ቢሆን እውነት የምነግራችሁ ነገር ሬዚደንሲን የማይገባ ሰው የለም። እየተበደረ እየታከመ እየተበደረም ቢሆን ተምሮ ሰው ይግምንትን ይላል። ምክንያቱም ሰው በብዙ ቻሌንጅ ውስጥ ያልፋል፣ በብዙ ችግሮች ውስጥ ያልፋል። ያ የበለጠ ጠንካራ እንድንሆን ያደርገናል። ችግርን የሚያውቅ ሰው ነው በጣም ጠንካራ የሚሆነው። እኔ አድቫይስ የማደርገው አልማርም ብሎ መወሰን ራስን መጥላት ነው ብዬ ነው የማስበው። ስፔሻሊ ሐኪም ሆኖ ማለት ነው። ራሳችሁን ደግሞ አትጥሉ፣ ተማሩ፣ ለመማር ዝግጁ ሆኑ። በተቻለ መጠን ደግሞ እንደዚህ አይነት ውይይቶችን ዲስከሽኖችን እያመጣን አትሊስት አሁን በዚህ ውይይት መፍታት የምንችለውን ለርኒንግ ኤንቫይሮንመንቱ በምን መልኩ ይስተካከል የሚለውን ነገር ዲስከስ እያደረግን ማስተካከል ያለባቸው ሐኪሞች እንዲያስተካከሉ እርስ በርስ እየተነጋገርን እየተማማር አዲስ የሆነ ሲናሪዮ የሐኪሞች ሲናሪዮ በመፍጠር ማስተካከል የምንችል ይመስለኛል። የሚሳደብ ሐኪም መሸማቀቅ አለበት፣ ማዘን አለበት በራሱ ኦቨር እንትን የሚያደርግ ኦቨር ስትረስ የሚያደርግ ሐኪም በራሱ ማዘን አለበት። እንኳን በዚህ ታፍ በሆነ ፋይናንሻል ስትረስ ውስጥ የሚኖር ሐኪምን ቀርቶ የተማረ ሐኪምን ቀርቶ ቤተሰቡ ያስመረቀውን ሐኪም ቀርቶ እንዲሁ ራሱ ማንም ሰው ኦቨር ስትረስ መሆን ያለበት ጊዜ ነው ብዬ አላስብም። አይ ቲንክ ከዚህ ጋር ላቁምና ወደ ሌሎቻችሁ ገባለሁ። አይ ቲንክ ቴንክ ዩ ሶ ማች። እሺ እናመሰግናለን ዶክተር ፍኖትና ዶክተር ቢኒ መፍትሄዎቹም ላይ ሀሳብ ትሰጣላችሁ። ቅድም ዶክተር አብይ ስለ ዘንድሮ አሁን ላይ ስላለው የአርኤምፒ አንዳንድ ነገር ብትልን ስላለን ወደዛ ሊሄድ ብዬ ነው። ያው መንግስት ሰስቴኔብል ዲቨሎፕመንት ጎልን አሳካለሁ ብሎ ከሚያስብበት መንገዶች ውስጥ ያው አንደኛው የተማረ የሰው ኃይል በብዛትም በጥራትም ማምረት ነው ብሎ ያስባል። አሁን ላይ ካለው ኤፒዲሞሎጂካል ትራንዚሽን ከፐብሊክ ኒዱ ሃርባናይዜሽን ጋር ተያይዞ ብዙ ፐብሊክ ኒድ አለ እና ይሄንን ዲማንድ እንዴት አሳካዋለሁ ብሎ ሲያስብ ስትራቴጂዎችን አውጥተዋል። የአርኤምፒ አንደኛው ስትራቴጂ ነው። የአርኤምፒ በስፔሻሊቲ ሌቭል ቁጥራቸውን ማሳደግ፣ ኢንሮል የሚደረጉትን ተማሪ በዛ ልክ ማሳደግ የሚል ነው። ሁለተኛው ደግሞ ፋሲሊቲዎችን ወይም ደግሞ ኢንስቲትዩሽኖችን በደንብ ማጠናከር ነው። እንግዲህ የመጀመሪያው ኤአርኤምፒ የተጀመረው 2017 ላይ ነው። ከዛ በኋላ ወደ 9,000 የሚሆኑ ሰዎች ሐኪሞች በዚህ ፕሮግራም ውስጥ አልፈዋል፣ እያለፉ ነው። አሁን ላይ ዘንድሮ የተፈጠረው ነገር ትንሽ እኛንም እናንተንም ያሳሰበ ሆኗል እና ወደ 327 ይመስለኛል 373 ቫካንት ስፖቶች ነበሩ። ሰው ተለምኖ ነው እየገባ ያለው። ስለዚህ ይሄ ሁኔታ በዚህ ከቀጠለ ምን ሁኔታ ላይ ማለት ሐኪም የሚጠላበት ሕክምና የሚጠላበት ጊዜ ላይ ይደረሳል እና ከአሁኑ ምን ማድረግ አለብን ብለን እኔና ዶክተር አብይ ተነጋግረን የፈጠርነው ፕሮግራም ነው ዛሬ። ይህንን ይመስላል። የአርኤምፒ 2017 ነው የተጀመረው። እስካሁን ድረስ 9,000 ሰዎች በዚህ ፕሮግራም ውስጥ አልፈዋል፣ እያለፉ ነው። ብዙ ተማሪዎች ግን ጥሩ ነገር እየተናገሩ አይደለም። አሁን ላይ እናንተም ካለፋችሁበት ተሞክሯችሁን እንድታካፍሉን ስለፈለግን ነው። ኦልሞስት 373 ግን ቫካንት ወጥቶ ነበር፣ ቫካንት ስፖት ነበር። አሁን ላይ ያለው እውነቱን ለመነጋገር አሁን ላይ ያለው ጂፒ ብዙ ሞቲቬትድ አይደለም በዚህ እና ያው መንግስትም ደግሞ ያው ኤምሲሲ የሚለው ነገር አለ። ሞቲቬትድ ኮምፓሽኔትድ እና ኮምፒታንት ሄልዝ ወርከር ፈጥራለሁ እስካለ ድረስ ኮምፒታንት የሚሆነው ሰው ሲማር ነው። እንዳልከው ቅድም ክሮኒክ ጂፖ የሆነ መቀጠል በጣም አስቸጋሪ ነው። ወይ ፐብሊክ ሄልዙን መርጠህ በዛ ጎዳና ትሄዳለህ፣ ወይ ደግሞ ስፔሻላይዝ አድርገህ ያለን ኬሬድ ታሳድጋለህ እና እንደዛ ነው አሁን ያለ መረጃ። ዶክተር ቤኒ እና ዶክተር ፍኖት መፍትሄ ሀሳቦቻችሁን ትነግሩን እና ጥያቄዎቹን እንቀጥላለን። ዶክተር ኩሙዳይ እና ዶክተር ቹቹ ወደ ጥያቄዎቹ እንመጣለን። ዶክተር ቤኒ በተነሳው ሀሳብ ላይ መፍትሄ የምትለውን ነገር ብታስቀምጥልን፣ ከዛ ዶክተር ፍኖት ትቀጥያለሽ። ሁሉም ነገር ተብሏል። ቱ ቢሆንስት ምንም የምጨምረው ነገር የለም። የቲችንግ ኢንቫይሮንመንቱ ለሬዚደንቶች እኔ እሰማለሁ።
ለምሳሌ ኦንኮሎጂ እኔ ስማር በወቅቱ ያስተምሩ የነበሩ ሰዎች 3 ሲኒየሮች ነበሩ። 3ቱም ሳውዝ አፍሪካ ነው ተምረው የመጡት። በጣም ቆንጆ ናይስ፣ በጣም ፍሬንድሊ የነበረ ኢንቫይሮንመንት ነበር። እንደ ጓደኞች ነበር ከስንጀምር ጀምሮ። በዛ አይነት ሁኔታ በመማሪ አም ቬሪ ሃፒ። ያኔ ሪሌሽኑ ሐኪም ላኪም ብቻ አልነበረም። ኦንኮሎጂ ላይ ከነበሩ ነርሶች፣ ጂፒዎች እና ሲኒየሮች ጋር ያለው ነገር በጣም በጣም ገራሚ ነበረ። ምናልባት እነዚህ ሰዎች በውጭ ሀገር ሰው በሚከበርበት ሁኔታ ተከብረው ስለተማሩ ይሆን ያንን አይነት ኢንቫይሮንመንት ያመጡት? አላውቅም። ሶ ምንድነው ሲኒየሮች ማሰብ ያለባቸው? እኔ ኦንኮሎጂ ሬዚደንት የለኝም። በዚህ አጋጣሚ ሰርጂካል ሬዚደንቶችና